ተከትለው በዛ በነበረው የግንባታ ስልት ይኸው ከውጭ ሲታይ አይመስልም። ኦኬ የድሮና ያሁኑ ማለት ነው። ይሄ ድሮ በጣም ነው የሚመስለው። ሌላው ደግሞ እዛ ጋር የምናያት እቺ አዳራሽ ነበር፣ ወርቀ ሰቀል አዳራሽ ይባላል። እና ይሄ አርቹ ከመሰራቱ በፊት እንደዚህ ነበር። ሁለቱ ፒላሮች ብቻ ናቸው የነበሩት። እዚህ ጋር ስትመጣ ነው የምታየው ወለሉ ላይ ሲቆፈር አሁን ለእግረኛ ተብሎ የውስጥ እንደ ምሰሶ ወይም እንደ ፒላር ሆኖ የሚያገለግሉት ሁሉ ተገኙ። የጎን ግድግዳው ከዚህ እስከዚህ ያለውን ሲጫን ነው የተገኘ እና ይሄን አርቹን ገጠሙት እንደዛ። እነዛን ደግሞ በተወሰነ ሴንቲሜትር አሳድገው ለቀጣይ ጠጋኝ ክፍት አድርገዋቸው እና ብዙ ነገሮቹ ያው እንደዚህ ከሚሆን በዚህ መልኩ ቢታደሱ የተሻለ። ኦኬ ያው ራሱን ነው ያመጡት ማለት ነው በፊቱ። ሌላው እዚህ 7 ሄክታር ነው ያለው ፋሲል ግቢ። ከ7 ሄክታሩ ኦልሞስት ከ8 ኪሎ ሜትር በላይ የእግረኛ ተሰርቶ ይህን ተከትሎ ደግሞ ግራና ቀኝ እነዚህ ጥቁር ላስቲኮች ናቸው፣ መብራት ነው። ኦኬ ያው ለወደፊቱ ሀገር ሰላም ሲሆን ቱሪዝም ፍሰት ሲጨምር ናይት ቱርም ታስቦ። ኦኬ ስለዚህ እነዚህ ለእግረኛ ሲሆኑ እዛ ጋር የምታየው ሳር ውስጥ ላይ በአራት ማዕዘን ቦክሱ ለህንፃው የሚያበራ ላይት ነው። እዚህ ሆነን ልክ አሁን እንደምናየው ማታም ስትገባ ያ ሲበራ ህንፃው ነው የምታየው። ያንን ህንፃ እዚህ ሆነን እንድታየው በዛው በአቅራቢያው በዚህ ባውዛ ውስጥ ተተክሏል። ስለዚህ ማታም ለወደፊቱ ታስቧል ማለት ነው። ከዛ ውጭ ከ6ቱ ቤተ መንግስት በዋናነት ደረጃ 3ቱ ቤተ መንግስትና አንዱ ቤተ መዛግብት እንዲሁም አንድ የእንፋሎት መታጠቢያ የአንበሳ ግቢ ጨምሮ ታድሰው አልፈዋል። 2ቱ ደግሞ ይቀራሉ በቀጣይ ፌዝ የሚታደሱ። ይሄ ነው በእድሳቱ የነበረው ቆይታ። በጣም የሚገርም ሆኗል። በፊት አይቼው ነበረ፣ ግን አሁን ሳየው በጣም ቫይቡ በጣም ለየት አለብኝ። የሆነ በሰዓቱ ያለው ነገር አለ። እንቅስቃሴው ራሱ ኢማጂን እያደረኩ ነው። ይሄን ይመስላል። ወደ ታሪኩ ስንመጣ ደግሞ እንግዲህ ጎንደር 3ኛ ጥንታዊ ከተማ ነች። ከጎንደር በፊት አክሱም፣ ላሊበላ ይታወቃሉ። እንዲሁም በጎንደርና በላሊበላ መካከል የሸዋ የነገስታቶች ዘመን አለ። ስለዚህ ከዛ በኋላ ነው ጎንደር በ16ኛው ክፍለ ዘመን ማብቂያ የጎንደር ነገስታቶች ወደ ስልጣን መጥተው የመሰረቱ። ኦኬ። ስለዚህ ብዙዎቹ ነገስታቶች እዚህ ሳይሆን ጎርጎራ፣ ጉዛራ፣ ደንቀዝ የሚባሉ እዛ ጣና ዳር ዙሪያ በነበሩ ከተሞች ነግሰው ያሉ። ነገር ግን ፋሲለደስ 1632 እስከ 1667 ለ35 ዓመት በነገሱበት ሰዓት ከዛ 65 ኪሎ ሜትር ርቀው ይሄን መስርተዋል። ቤተ መንግስታቸውንም እዚሁ አሁን ካለንበት እዚህ በፊት እንግዲህ ስትገባ አንድ ታሪካዊ ዋርካ አለ፣ ጃንተከል ዋርካ፣ የነገስታቱ ማረፊያ ቦታ እሱ ነው። እዛው ነው እዚህ ግቢ ላይ ቤተ መንግስታቸውን ያሉት። ስለዚህ ፋሲለደስ ለ35 ዓመት በነገሱበት ሰዓት ይህን ትልቁን ቤተ መንግስት እዛ ጋር ደግሞ ቤተ መዛግብት ያልኩት ያ ላይብራሪ የምንለው ማለት ነው። ኦኬ። ሌላው ከዚህ ወጣው 2 ኪሎ ሜትር ወደ ሆስፒታሉ መስመር መዋኛ ገንዳ ወይም ጥምቀት የሚከበርበት ቦታ። ሌላው ጎንደር ካሉ 44 ደብሮች 7ቱን ያስተከሉ እሳቸው ናቸው። እነዚህም ፊት አቦ፣ ፊት ሚካኤል፣ አደባባይ ኢየሱስ፣ ግምጃ ቤት ማርያም የዚህ ግቢ ውስጥ እዚሁ ነው ይቀዩታል። ኦኬ። እልፍኝ ጊዮርጊስ አሁን እዚህ ግቢ ውስጥ ሆኖ በሰሜን ወጠን መንበረ መንግስት መድኃኔዓለም አሁን ቤት ገብርኤል እዚህ በፋሲለደስ የተተከሉ ናቸው። ሌላው ከቤተ መንግስቱ ጀርባ ምን አለ? የውሽባ ግንብ። ውሽባ ማለት ይሄ ስቲል ወይም ሳውን የሚለው ነው። በዛ ጊዜ በእንፋሎት ውበታቸው የሚጠብቁበት ቦታ ውሽባ ይባላል። እና በዛ ዘመን ከዚህ ከቆዳ ጥራት ባለፈ ለነሱ ምንድነው
የቆዳ ሕክምና ጭምር ነው። ኦኬ የቆዳ ነክ ሲያማቸው ዘመናዊ ሕክምና የለም። ስለዚህ የሚጠቀሙት እንፋሎትን ተጠቅሞ ነው የሚድኑት ከበሽታቸው። ስለዚህ ያው ውሽባ ይባላል። ሌላው ለጦር አበጋዛቸው ደግሞ ምን አሰርተዋል? የራስ ግንብ የሚባል እዚህ ግቢ ወጣ፣ እሱንም አሰርተዋል። እንዲህ ያሉ እንግዲህ እሳቸው 35 ዓመት በንግስና የቆዩት። እንግዲህ አሁን ያለነው ከፋሲለደስ ቤተ መንግስት ውስጥ ሆኖ አንደኛ ፎቅ ነው። ቤተ መንግስቱ ከግራውንዱ እስከ ቶፑ 32 ሜትር ርዝማኔ ነው ያለው። የፎቅ ብዛቱን ስንቆጥር ደግሞ ግራውንድ ፕላስ 3 ነው። ይህ አሁን ያለንበት አንደኛ ፎቅ ላይ ነው። አንደኛ ፎቅ የመጀመሪያ ክፍል ላይ ነው ያለነው። ይሄ እንግዳ መቀበያ የነበረ ነው። እዚህ ጋር እንግዲህ የመጀመሪያው ክፍል ላይ በሰሜኑ በደቡብ በዚህ በምዕራቡ የምታያቸው ምልክቶች አሉ። እዚህ ጋር ደግሞ የሞግል ወል ዲኮሬሽን ይባላል። ኦኬ በዛ ጊዜ በህንድ ጋር የነበራቸውን ግንኙነት ለማስረዳት ዳዊት ኮከብ ደግሞ በቀዳማዊ ምኒልክ ምክንያት ከሰለሞን የዘር ሐረግ ስለመምጣታቸው የሚያስረዳ ምልክት ነው። በዚህ ምክንያት ይሄ ነገር እዚህ ጋር ተቀምጧል። ሌላው በአራቱ ማዕዘን እነዚህ ክፍሎች አሉ። በቤተ መንግስቱ አንደኛ ፎቅ ላይ በአራቱ ማዕዘን እነዚህ ክፍሎች አሉ። እነዚህ ክፍሎች ምንድነው አገልግሎታቸው? የጥበቃ ክፍሎች ናቸው። ነገስታቱና የነገስታቱ ቤተሰብ እዚህ በሚሆኑበት ሰዓት ጠባቂዎቹ በአራቱ ማዕዘን ሆኖ ባህላዊ መሳሪያዎቻቸውን የጦር መሳሪያ በመያዝ መስኮትን ተጠቅሞ አካባቢውን ይቃኙበት ነው። ከዚህ በላይ የእያንዳንዱ ታወር ደግሞ አንድ ክፍል አለው ከላይ። ኦኬ እንደዚህ አሁን እንደቆምነበት። ኦኬ እነዛ ክፍሎች ደግሞ ምንድናቸው? ጸሎት ቤቶች ናቸው። ኦኬ ልክ እንደዚህ ሁሉ መስኮት አላቸው በአራቱ ማዕዘን። ንጉሱ ካሰሯቸው እዚህ ግቢ ውስጥም ይሁን ከውጭም ደብራት በሚነግሱበት ሰዓት ከዛው ከቦታው ካልተገኙ እዚሁ ላይ ሆኖ መስኮትን ከፍተው ወደ የአድባራቱ ዙረው ጸሎት የሚያደርሱበት ነበር። ሌላው እዚህ ጋር ደግሞ የአዋጅ መንገድ ሰገነት አለ። ይህ የምታየው በስብሶ ፈርሶ ነበረ። ይሄ እንጨቱ ሾልኮ ነበር። አሁን እንደገና ነው የታደሰ። በዛ ጊዜ ንጉሥ ፋሲለደስ አዋጅ ሲያውጁ ላይ ነው የሚቀመጡት እሳቸው። ከዚህ 3 ቃል አቀባይ ይባላል እና ህብረተሰቡ እዛ ግቢ ውስጥ ነው የሚሆነው። እሳቸው የሚናገሩትን አማርኛ በዝግታ እዚህ ያሉ ሰዎች ሰምተው በከፍተኛ ድምፅ እዛ ጫፍ ድረስ ላለ ሰው እያስተጋቡ የሚናገሩበት የአዋጅ መንገሪያ ሰገነት ይባላል። ኦኬ አሁን አይ ዘመናዊ ስፒከር ምናምን የመጣው ምክንያቱም ማይክሮፎን የለም በዛ ጊዜ። ስለዚህ ይሄ የአዋጅ መንገሪያ ሰገነት እየተባለ ሁለተኛው ነው። በዛ ጊዜ የግብር አዳራሽ ነው፣ መመገቢያ ክፍል። ጠረጴዛ ወንበሮች ነበሩት ከጣውላ የተዘጋጁ ሆኖ እነዛ ጠረጴዛ ወንበር ደግሞ በወርቅ በብር የተጌጡ ነበር እና ቅድም በነገርኩ ዓመተ ምህረት በ1941 ጣሊያን ዳግም በወረረን ጊዜ ጣሊያንን ማባረርን ብለው እንግሊዞች መጡ። ጣሊያኖቹም ለ5 ዓመት በወረሩን ጊዜ ይህን ቢሮ አድርገው ይጠቀሙ ነበርና እነዚህ ማዕድናት ለመውሰድ ሲሉ ብዙዎቹን የሰባበሯቸው በዛ ጊዜ መገልገያ እቃዎችንም ዘርፈው ይዘው ሄደዋል እና ለምሳሌ ለንደን ዋና የብሪቲሽ ከተማ ላይ በብሪቲሽ ሙዚየም ይባላል። እሱም በምታይበት ሰዓት የዚህ ዘመን ብቻ ሳይሆን በተለያየ ጊዜ የተዘረቀው የሀገሪቱ ሀብት የሚገኙ ወጣ እና እነዛ ጠረጴዛዎች ተሰባብረው እንጂ እንደዚህ ክፍት አልነበረም። አረብ ነገር ነው በዚህ። ሌላው የንጉሱ የዙፋን ክፍል ደግሞ አለች እዚህ ጋር። ኦኬ በዛ ጊዜ ዙፋናቸው እዚህ ጋር ይሆንና መስኮትን ተጠቅመው እንግዳ ያስተናግዳሉ። መስኮት ኦኬ
እዚህ ጋር ጠባቂ የሚቆሙበት የጥበቃ ክፍል ነው። ኦኬ እሳቸው ጀርባ በር ነው። በዚህ መውጣት ሲፈልጉ በር ይከፈታል። ስለዚህ ይሄ ደግሞ ቺምኒ ወይም እሳት ማንደጃ የተሰራበት እንግዲህ ቤተ መንግስቱ የተሰራበትን ጥሬ ዕቃ ስናይ የመጀመሪያው ኖራ ይባላል። ሲሚንቶ ስላልነበረ እንደ ሲሚንቶ የተጠቀሙት። ሁለተኛው ደግሞ ባዛልት ስቶን ወይም ጥቁር ድንጋይ ነው። ሶስተኛው ደግሞ ቀይ ባህር ድንጋይ። ብዙ ጊዜ ሰው ጡብ ነው የሚመስለው፣ ይሄ ጡብ አይደለም፣ የተፈጥሮ ድንጋይ ነው። ይሄ እየተጠረበ እንደምታየው እዚህ ጋር በመጣረቢያ አሁን ማሽን ስላለ በማሽን እየተጠረበ እንደዚህ አርቾቹን ለማስዋብ ከጣራ ቀላልም ድንጋይ ስለሆነ ከጣራው እንጨቱ በላይ ረብራብ የሆነው እሱ። ኦኬ። ስለዚህ ይሄ ባህር ድንጋይ ይባላል። እንጨቱ ደግሞ ጥቁር እንጨት ወይም ደንበቃ ይባላል። ከዛ ባለፈ ከኖራ ጋር ለጥንካሬ ምን ተቀላቅሎ ተቦክቷል? የእንቁላል ሸል። ሸሉና ኖራ ተመሳሳይ ኤሌመንት አለ በኬሚስትሪ ካልሽየም ካርቦኔት የተባለ። ስለዚህ የሸሉ አብሮ ከኖራ ጋር ተቦክቶ ሚኒመም 6 ወር ይቀበላል ፈርመንት እንዲያደርግ። ያን ፕሮሰስ ከፈጀ በኋላ ጭረው በማውጣት አሸዋ ጠጠር በመቀላቀል አብኩተው ነው እንደ ሲሚንቶ የሚጠቀሙት። ምክንያቱም በዛ ዘመን ሲሚንቶ ስለነበረ እና እነዚህ ማቴሪያሎች በተለይ ኖራ በባህሪው አይደለም ክረምት በጋ ላይ ቅዝቃዜ ይስባል። በዚህ ምክንያት እነዚህ ችምኒዎች ያስፈላጊ ናቸው ማለት ነው ቤተ መንግስት ላይ። ይሄ ብቻ አይደለም፣ ከሁለቱ የግብር አዳራሾች የወንድና የሴት የምታየው ሌላኛው እሳት ማንደጃ ነው። ለሁለቱም እንዲያገለግል ተደርጎ የተዘጋጀ ነው። በግንባታ ውስጥ ለውስጥ ደግሞ ጭስ ማስወጫ ነው። ስለዚህ ይሄ የሴቶቹ ሲሆን ወደ ላይ ስንወጣ የአዋጅ መንገሪያ ፍሎር ያለበት ሁለተኛው ፍሎር እና ምኝታ ቤት ነው። ይሄ በር ሲከፈት ደረጃ ወደ ላይ ይወጣል። ወደ ታች ወደ ቤዝመንቱ የሚወስድ እንደዚህ ደረጃ ነው። ቤዝመንቱ ማለት ነው የተባለ በዚህ ጋር ስንወጣ እንግዲህ ከአንደኛ ፎቅ ንጉሱ ወጥተው ታወሩ ድረስ ቅድም ያየነው ከመፍረሱ በፊትና ከፈረሰ በኋላና ከታደሰ በኋላ ምን ያየነው ታወሩ። ስለዚህ አሁን እንደ አዲስ የተሰራ እናየዋለን። በዛ በፊት እዚህ ጋር ቅድም የነገርኩህ ውሽባ ግንብ ያልኩህ ያን ነው። ኦኬ። የእንፋሎት መታጠቢያ ውስጥ የተለያዩ ክፍል አለ። እሳት የሚነድበት፣ እንፋሎቱ የሚከናወንበት፣ ልብስ የሚቀይሩበት አለ። እሱ ግን እንፋሎቱን ከቅጠል ነው እንትን የሚያደርጉት። መጀመሪያ እንትን አለ ስፔስ አለ። ለምሳሌ እንደዚህ አይነት ስፔስ እዛ ድንጋይ ይቀመጣል። እሳቱ ሲያግለው ምን ያደርጉበታል? ውሃ ይጨምሩበታል እና እንፋሎት ይፈጠራል። እንፋሎቱን በዙሪያ ቁጭ ብለው የሚወስዱት ያቺ እንትኑ አሁን ቅጠል ወይም እንጨቱ ምን አይነት ነው? ለምሳሌ ዛፉ እነሱ የሚጠቀሙበት ይሄ አሁን አንተ ያሰብከው ወይቫ እንደሚባለው ነው ወይ ለማለት ፈልገህ አይደለም? እንደዛ አይደለም። ኦኬ። ይሄኛው መድኃኒት ብለው የሚያስቡትን እጽዋት ይጨምሩበታል። ኦኬ። ግን እንፋሎት ነው። እሳት ይነዳል። እየነደደ የሚያግለው ድንጋይ ነው። ድንጋይ ሲግል ውሃ ነው የሚጨምሩበት። ስለዚህ እንፋሎት ነው። ያንን በዙሪያ ቁጭ ብለው እንፋሎት ወስዱ እናያለን። እነዚህ ክፍሎች ደግሞ እንደ ፍሪጅ የሚጠቀሟቸው ናቸው። በዛ ጊዜ ወይኑ ጠጁ ከተዘጋጀ በኋላ ክፍላቸው ላይ አሸዋ ይደፋና አሸዋ እንደምታውቁ ውሃ የመያዝ አቅም አለው። ስለዚህ እስከ እንስራቸው ውስጥ ይቀመጣል። መጠጡ ሲቀዘቅዝ ታች በር አለ፣ ይከፈትና እዚህ ድረስ ይመጣል። አዲስ ነው የሰሩት ማለት ይችላል። ምክንያቱም ሳይዙ ኦልሞስት በዚህ ሳይዝ ነው የነበረው እና አሁን እንደምንሄደው ንጉሱ በዛ ዘመን ከቤተ መንግስት አንደኛ ፍሎር ላይ ወጥተው የምንሄድበት ፊት ለፊታችን ታወር ድረስ ይሄዱና
መስኮትን ተጠቅመው ውጭ አደባባይ ላለ ሰው ንግግር አድርጎ ይመለሳሉ። ይህ ድልድይ አንድ ብቻ አይደለም። ይሄ የቶፑ ታች ደግሞ አንድ ውስጥ ለውስጥ ነው። ስለዚህ በዛ ጊዜ በነገርህ ላይ የከተማው ፊት ይሄ ነው። ኦኬ አሁን ፒያሳ የሚባለው ሳይሆን ይሄ ጃን ተከል ዋርካ ያለ ነው። ይሄ ዋርካ እንግዲህ እጽዋት አጥኝ ባለሙያዎች እንደሚሉት ከሆነ 500 ዓመት ሞልቶታል። ስለዚህ እዛው ስር ሆኖ ነገስታቱ ቤተ መንግስት ከማነጻቸው በፊት የሀገሪቱን ፖለቲካዊ፣ ኢኮኖሚያዊ እንቅስቃሴ፣ ሃይማኖታዊ ክርክር፣ ባህላዊ ዳይት ይፈጸምበት የነበረ ከዛ በኋላ ነው ወደዚህ መጣው ቤተ መንግስት ያላዙ። ስለዚህ እዚህ ሆኖ ንግግር አድርገው አደባባይ ያለ ሰው ተመልሶ ቅድም ያዋጭ እንግዲህ ደግሞ እዛ ንጉሱ ይቀመጡባታል ያልኩ ኪነ ህንፃ ውበቱን ስታይ የዘውድ ቅርጽ ነው ያለው። አዎ ሌላው ምኝታ ቤት ነው ያልኩ የተዘጋው ከላይ ሲወጣ ጎንደርና አካባቢውን የሚያሳይ ቪው አለ። ኦኬ አባይዙ የሳይንሱ ራሱ እኮ መነሻው በዛ ሰዓት ነው። የሁሉም ነገሮች መነሻው ሰዓት ግን እኛ ለምን እንደሆነ አልተጠቀምንም። እንደ ሰዓቱ የሆነ ይሄ ጽናት አልነበርንም ወይስ ምንድነው? ለምንድን ነው? ትክክል ነው። አሁን ብዙ አይነት ምክንያቶች አሉ። ከነዚህም አንደኛው ምክንያት ይሄ መሳፍንቶች ለስልጣን ብለው መነሳታቸው 86 ዓመት የፈጀ የእርስ በርስ ጦርነት ኦኬ ቀላል አይደለም። ይሄ ሁሉ እውቀት የሚቆመው እዛ ከዚህ በኋላ ደግሞ የእኛን ችግር ካዩ በኋላ ነጮች የራሳቸውን አስተዋጽኦ ጨመሩበት። ማለት ይሄ ሀገር በቀል እውቀትን እንዳንወስድ ሞር የኛ ነው ከምንለው ይልቅ ከዛ እንደመጣ አስተሳሰቡ እንዲኖረን ከማድረግ የተነሳ ከፍተኛ ሚና ነበራቸው። ስለዚህ ምዕራባዊን አስተሳሰብ አስተሳሰብ ስንወስድ ሞር ጥገኛ እየሆነ እና ጭራሽ ያለንን ሀብት እኛ እንዳልሰራችሁ አንዳንዶቻችን እኮ በትልቅ ተቋም ላይ ይሄን ውድቅ አድርገን ነው መመረቂያ ጽሑፍ ጽፈን የምንመረቀው አይደለም? አዎ አያ እከሌ አውሮፓዊት ሀገር ጠቅሰን የእነሱ ባለሙያዎችን የሰሩ ብለን የምንመረቀው እና ይሄ ምንድነው የማይሰራ አእምሮ ካለ ምንጊዜ የሚያስበው ይሄ ነው። እንዳልከው ይሄ ሁሉ ነገር ቀጥሎ ቢሆን ኑሮ እኛ ሳይሆን ዲቪ ቆርጠን ወጥቶቹ አለምንሄድ ምናልባት እነሱ በዛ ዘመን እንደዚህ መጡ እና እኮ በሰዓቱ አሁን በዛን ሰዓት እንደዚህ ከነበረ ደግሞ እንደዛ እስካሁን ድረስ በቀጥል ልክ በዛ ኤነርጂ ማለት ነው። አሁን በሰዓቱ ትልቅ ነገር ነው። አሁን ስቲል ራሱ በኢትዮጵያ የለም። በቃ ከዋይት ሃውስ ትልቅ ነገር ነው ማለት ነው። እነሱ አሁን ተፈጥረው ጥረው ሄደዋል። የሆነ ቦታ ላይ ስታክ አድርገናል እኛ። ይሄ ደግሞ የውሃ ታንከራቸው የነበረው ውሃ ታንከር በዛ ጊዜ የዝናብ ውሃ ይጠራቀማል። ተጠራቅሞ ጠጁ ወይም ፈርመንት ለማድረግ ከፍተኛ ውሃ ስለሚያስፈልግ በዚህ መልኩ ይያዛል። ጣራው ዝግ ነው የነበረ። ይሄ አርቹ የምታየው ኦኬ፣ በጣም ሲሞላ አውትሌት አለው እዛ ጋር ሲቆሽሽም አጽድተው ይሄ ደረጃው ለዛ ነው ኦኬ ያጸዱና ስር ላይ እንደዚሁ አውትሌት አለው ከፈትና አሁን የዚህ የቤተ መንግስቱ ጣራ ላይ የሚፈስ የክረምት ውሃ ሁሉ በእነዚህ ሁለት ማፋሰሻዎች ነው የሚወጣው። ወደ የት? ወደዚህ ኦኬ ታናል አለ። ቀጥታ እየወረደ ወደ ታናል ነው የሚገባ። ታናሉ ደግሞ እዚህ ጋር ኮኔክት ይሄም እዛ ጋር ስለዚህ ከፋሲል ቀጥሎ ደግሞ ልጃቸው ዮሐንስ ይባላል።
ዮሐንስ ቀዳማዊ በኢትዮጵያ ታሪክ እንግዲህ 4 ዮሐንስ ስለነበሩ እኒህ የመጀመሪያው ናቸው። ምን አሰሩ? ያችኛው ቤተመንግስት መሀል ላይ ያለችው ኦኬ። እና ለ15 ዓመት ነው በንግስና የቆዩ። በ15 ዓመት ቆይታቸው ልክ እንደ አባታቸው ቤተመንግስት፣ ቤተክርስቲያን፣ የእንስሳት መብት አዋጅ አርቅቀዋል። እንግዲህ በዛ ጊዜ ኦኬ። እችኛዋ ከፋሲል በኋላ ነው የተሰራ ወደዚህ ያለ ኦኬ። ስለዚህ ይህን አደረጉ። ከዛ በኋላ ደግሞ የእሳቸው ልጅ ወይም የፋሲል ልጅ ይሄኛውን ሰሩና ኦኬ የአባቱን እንዲሁም የአያቱን ቤተመንግስት በድልድይ አስተሳሰሩ። ስለዚህ አሁን ከዚህ ወጥተህ ወደዛ ለመሄድ ወደዚህ ለመሄድ ይጠቀሙት የነበር ድልድይ ይህም መሄጃ ፓርቱ ተሰሩ። በሰዓቱ ግን መለያየት ነበረ። ለምሳሌ አሁን የእሳቸውም አማካሪ ነበራቸው፣ የእነሱም ስላላቸው የሆነ መለያየት ወይም የሆነ ነገር አለ ወይስ ቤተ መንግስት ሲያሰሩ? አይ ቲንክ ይሄኛው አሪፍ ጥያቄ ነው። አሁን ይሄ መለያየት ምናምን ኬስ ሳይሆን በዛ ዘመን ምን አይነት ነገር አለ መሰለ አሻራ የሚባል ለምሳሌ በዮሐንስ ዘመን ዮሐንስ የሆነ ነገር ጥሎ ማለፍ ይፈልጋል። በኢያሱ ዘመንም እንደዛው የራሱ የሆነ ነገር አሻራ ጥሎ ማለፍ ይፈልጋል። ያ ማለት ግን አንዲስ ነገር ሰሩ ማለት ይሄኛውን ይተውታል ማለት አይደል። የሰሩትም ያልሰሩትም ሁሉም የነገሱት ከዚህ ነው። ኦኬ ስለዚህ ከኢያሱ ጻድቁ ዮሐንስ በኋላ ያ ማለት ከአባታቸው በኋላ በነገራችን ላይ ለዘመናት ይህም ጣራው ፈርሶ እንደዚህ እዚህ ሆነን ጣራ ሰማይ ነበር ምናየው። አሁን ላይ ዘግተውት እንጂ ሲወጣ አንደኛ ፎቅ ላይ በዚህ በባህድንጋ እንደዚህ ተዘግቷል። ይህ ክፍት ነበር። ይህ ታወሩ እንደምታየው ተሰብሮ ነበር በዛ በጦርነቱ። እዛ የምታየው ደግሞ አሁን የታደሰው እያንዳንዱ በጥንቃቄና በጣም በሚያምር ሁኔታ ነው ያደሱት። ያ ማለት ምንም ሌላ ባዳ ነገር ሳይጨምር በነበረው የጥገና በጣም ሀርድ ሆኖ የሚያዩት ከሆነ ብረት ይጠቀሙና ብረቱን በጣውላ የሚያሻ። ምክንያቱም አንዳንዴ መደረግ ካለበት ቦታ ላይ ቢደረግ ችግር የለም። ያን ይዘቱን የማይቀይር ሆኖ ከተገኘ ማለት ነው። እና የአይነት ስራዎች ተሰርተው እነዚህ እንግዲህ ፈረስቱ ክፍል እንደ ሳሎንና ይሄ ደግሞ የተለያዩ ንግግሮች ከቪአይፒ ሰዎች ጋር መጥተው የሚናገሩበት ነበር። ላይ ደግሞ ያለው ፍሎር መኝታ ቤት ታሪካቸው ይሄ አሁን በዚህ ሰዓት ይሰራ ቢባል ምን ያክል ገንዘብ የሚያወጣ ይመስላል? እሱ ታስቦ ያውቃል? ምናልባት በጣም ኮስቲሊ ነው። ይሄ ጥገናው ራሱ በጥገናው ደረጃ በጣም ብዙ ብር የፌዴራል መንግስት ከፍተኛ ድርሻ ስለወሰደ ነው እንጂ ይሄ አይደለም። ይሄ አንድ ከተማ በክልል ደረጃ በጀት ቢበጀት የማይቻል በጣም ሌላው ይህ ድልድይ ከዚህ ጋር የተያያዘ ነው ነበር። ራቅ ያለ ደብሮችን ለመሄድ ሲፈልጉ ባህላት፣ ክብረ ባህላት ምክንያት አድርጎ ድልድይ ተጠቅመው የሚሻገሩና እዛ አልፎ ደግሞ ሩፋኤል እዛ ለመሄድ ቆባስጥል ድልድይ ይባላል። ኦኬ ቆባስጥል የተባለ ምንድነው? ይሄ የድልድይ ግራና ቀኝ ግንባታ በሰው ቁመት ልክ ነው። በስራ አስፋልት መንገድ እና በዛ ጊዜ ነገስታቶቹ ድልድይ ተጠቅመው ወደ ውጭ ሲወጡ ወደ ቤተ መንግስት ሲገቡ በስር ለሚያልፍ ሰው አይታይም። ኦኬ እና የአካባቢው ሰው ምንድነው ንጉስ እያለፈ ይሆናል በሚል ቆብ ያወልቃል። ኦኬ ወደዚህ ሲደርስ ድልድዩ ጋር ሲደርስ ኦኬ ለዛ ነው ስያሜው። ይህ ግንባታ ብቻ ነበር ያልተነኩ ብዙ
ክፍሎች ነበሩ። ምክንያቱም በዛ ጊዜ ንጉስ ጠፋ ከተባለ ውሽባ ገብቶ ነው የሚሆን ይባላል። ምክንያቱም ለሳምንታት ምናልባትም ከዛ በላይ በልጦ ለወራትም ሊወስድ ይችላል። ኦኬ የሚቆዩበት። ስለዚህ እዚህ እንፋሎት ተጠቅመው ራሳቸው የሚያሳርፉበት ክፍሎች ሁሉ ነበሩት እና ይህ ልብስ መቀየር ምናምን ሁሉ ነበረው። ይህ እንፋሎት የሚከናወንበት ክፍል እዚህ ጋር ቀጣይ ክፍል አለ። እነዚህ እንግዲህ ክፍት የሆኑት ቦታ ድንጋዩ የሚቀመጡበት ድንጋዩ እዚህ ጋር ይቀመጣል። እዛኛው ክፍል ሆኖ እሳት ይነዳል። እሳት ሲነድ ድንጋዩ ይግላል። እዛው አይጨምሩበታል። መድኃኒት ብሎ የሚያስቧቸውን እጽዋትም ይጨምራሉ። ስለዚህ ይህን ካደረጉ በኋላ ምንድነው የሚያደርጉት? ቁጭ ብለው እንፋሎቱን ይወስዳሉ። ቀና ስትል እነዚህ ቀዳዳዎች አሉ አይደል? እነዚህ ቀዳዳዎች ምንድነው? ማስተንፈሻ ናቸው። ኦኬ ምንድነው? በጣም ግለት ሲሰማቸው መጀመሪያ ዝግ ነው የሚሆነው። ነገር ግን በዚህ በጣም ግለት ከተሰማቸው እየከፈቱ ሙቀት ያመጣሉ። መጀመሪያ አንዱን ይከፍታሉ፣ ያዩታል። አሁንም ብርቱ ከሆነ ይደግማሉ። ስለዚህ በዚህ መልኩ የማስተንፈሻ እቺን ሀሳብ ግን የፈጠረው የሆነ ሰው ይኖራል። ይሄ ብለው ሳይሆን እዚሁ የራሳቸውን እውቀት ተጠቅመው የራሳቸውን እውቀት አሁን ይህን ነው ያጣነው። እኛ ምንድነው ራሳችን ላይ ትኩረት አልሰጠንም። ሞራውን የሀገር በቀል እውቀት ተቋሞቻችን ቢሰጡ በውጭ የሆነ ነገር ስትኮርጅም እንኳን ራሷን በሚመስል መልኩ ነው እና ሁሉም ሃርድ ወርከር ናቸው። በዛ መሰረት ውጤታማ ናቸው። ደግሞ እንደወረደ ነው ዝም ብለን የምንቀበለው። ስንቀበል ደግሞ የሚጠቅመን ፓርቲ ብዙ የማይጠቅም የማይመለከት ነገር ነው። ይህ እንግዲህ ቤዝመንቱ የድልድዩ ቤዝመንቱ ክፍል ነው። ከላይ ነበርና ምድር ላይ እንገባለን። ይሄ የመሬቱ ክፍል ነው። ስለዚህ ይሄ ምንድነው? በዛ ጊዜ ይሄ ክፍል እንደ መቀጣጫ ሆኖ ያገለግል የነበረ ስነ ምግባር ችግር ያላቸው ሰዎች እዚህ ጋር ነው የሚታሰሩት እና ሁሉም ነገር ከዚህ ከቤተ መንግስት በጣም ሰፊ ነው። ይሄ ሁሉ ግንባታ ነበረ የዛሬ 400 ዓመት። ስለዚህ በጣም ሰፊ ነው። በነገር ላይ አሁንም ጭምር ጠዋት ስትመጣ ምህላ እዚህ ይፈጸማል። አሁንም አሁን ኦኬ እዚህ ጋር አባቶች መጥተው ንዋየ ቅድሳትን በመያዝ ዛሩን በመያዝ ሰውን መጥተው እዚሁ ምህላ አድርጎ ነው የሚበታተነው ጠዋት ኤቭሪ ከስር ነበር። ይሄ ምንድነው? በዛ ጊዜ ያው ነገስታቶቹ ደህንነት ካልተሰማቸው ወደ ከቤተ መንግስት ወደዚህ ታወር ለመምጣት እና ንግግር ለማድረግ አስፈላጊ ሆኖ ከተገኘ ይሄኛው ከግራውንዱ ከቤዝመንቱ ከዋናው ቤተ መንግስት ቤዝመንት እንሄድበታለን። እዛ እንደወጡ ቀጥታ እዚህ ጋር ውስጥ ሰዎች እዚህ ላይ ቆሙ ይናገራሉ። አሁን እንደዚህ ታድሶ ዝም ይወዝ ክፍት አይሆንም። ቀጣይ ምናልባት ስትመጣ እዚህ ቅርሱ ጋር ተያያዥ ያላቸው ነገሮች እንደ ሶቭኒር ተብሎ ታስበው ኦኬ የሚሸጡ ነገሮች ቱሪስቱ እሱ አሪፍ ነው በጣም እዚሁ ደግሞ ማስታወሻ ይዘጋሉ። ይህ እንግዲህ የሚስጥራዊ ወይም ደግሞ እንዳልኩ ከጀርባ ከቤተ መንግስቱ ጀርባ እንኬዝ የራሳቸው ደህንነት ሴፍቲው ጥሩ ሆኖ ካልተሰማቸው ይህኛውን ተጠቅሞ ውስጥ ለውስጥ ሄደው እዛ ድረስ
ቤተ መንግስቱ መሬቱ አንደኛ ፍሎር ላይ ነበር። ቤዝመንቱ እንታየው ይህ ለዘመናት ክፍት ነው የነበረ፣ ቤት ዝግ ነው የነበረ። ግን አሁን ከእድሳት በኋላ ነው እንደዚህ የከፈቱት። ኦኬ። እና የድሮ መዝጊያ ሲስተማቸው ደግሞ መወርወሪያ ይባላል። ስለዚህ በዚህ መልኩ ይዘጋል። በውጭ ማንም ሊከፍተው አይችልም። ግን እነሱ ደግሞ እንደ ቁልፍ የሚጠቀሙት ሚይዙትን ሴንስ አሁን ይሄ ዝም ብሎ ወጥ ሆነ እንጂ በዛ ጊዜ ከነዚህ አካባቢ ወይ ከመሃል ላይ አንድ እንትን እንጨት ይጣበቅና እነዚህ ቀዳዳዎች ተዘጋጅቶለት ብረት ነገር ሆኖ ያን በመያዝ ብቻ ወይ ወደዛ ይገፋል ወይ ወደ ውስጥ ይገፋል ለመዝጋትና እና ይሄ የተለመደ ሲስተም ነው። ይሄ እዚህ ክፍል ላይ ቅድም ላይ ንጉሱና ነገስታቱ በቃ የተጋባዥ እንግዶችን ይዞ የሚመገቡበት ክፍል አለ። እዚህ ጋር ደግሞ የነሱ አጃቢዎች ሹማምንቱ ባህላትን ምክንያት አድርገው እዚህ የሚመገቡበት የነበረ ነገር ላይ እነዚህ እንጨቶቹ በዛ ጊዜ የነበረው ቀንዲል ይባላል። መብራት ስላልነበረ እዛ ጋር ዘይቱ ይፈሳል፣ እዛ ክሩ ነው ይበራል። ከዛ ብርሃን ወደማሽ ማለት ነው። እና ይሄ መመገብ እዚህ ጋር ደግሞ የቤተ መንግስቱ ከመታደሱ በፊት ቅድምኛ ቁመንበት የነበረው ሰገነት እንደዚህ ነው አርጅቶ። ኦኬ። ሰው አይወጣበትም ነበር በዛው። ኦኬ። እንኳን እንትን ለመውጣት እንዲሁ በጣም ያስፈራ ነበር። ስለዚህ ይሄ ሌላው እነዚህ ታወሮቹ ጋር የምታየው የመላላት ባህሪ ይሄ ሲቆይ ወደ አልጅ የምንለው እሱ ነገር እንደ ፈንገስ ስለሆነ ይበላቸዋል እና እንደዚህ ይላላጣል። ያ ተፍቆ በአዲስ መልክ እንደዚህ በኖረ ፕላስተር የተደረገ ክፍሎቹ ጋር የነበረው የመጫጫር የመላላት ባህሪ ነበር። ያን ወጥ እንዲሆን ተደረገ። ኦኬ። ይሄ በድሮ ጊዜ ነው ይሄኛው። እዚህ ጋር የምታየው ይሄ ወለሉ ቅድም ቁመንበት ይሄ ነበር። እንጨቱ እንደዚህ አርጅቶ ነበር። ስትገባ ግጭ ገቡ እስከ ማለት ደረሰ ነበር። ያው እንጨቶቹ ስለሚበሰብሱ በብዛት እዚህ እስከዛ ድረስ ጣራ ነበር እና ይሄ ወለሉ ሲጫር እንደምታየው እነዚህ ግንባታዎች አሁን በተወሰነ ሴንቲሜትር ያደጉት። ምክንያቱም ቅሬታ አካሉ ውስጥ ላይ ስለተገኘ ማለት ነው። ታዲያ ክፍት የሆነው ደግሞ እንደ ምሰሶ ተሸካሚ የነበሩ ስላሉ እና በዚህ መልኩ እነሱ ምንድነው ያደረጉት? ይሄን ክፍት አድርገውታል። ለምን ቀጣይ አቅም ሲገኝ መታደስ እንዲቻል ማለት ነው። ይሄ ጻድቁ ዮሐንስ የገቡ ቤተ መንግስት ነው። እኒህ ንጉስ እንግዲህ ለየት የሚያደርጋቸው በተለይ የእንስሳት መብት አዋጅ ያልኩ ኢንተረስት ማለት እዛ ጊዜ ገበሬው ነጋዴው እንስሳቱን ለጭነት ለመጓጓዣ ሲጠቀም ተመጣጣኝ መሆን እንዳለበት አዋጅ አወጁ ንጉስ እና ቤተ መንግስታቸው ንባብ ቤት እየተባለ የሚጠራ ነበር። ከዚህ በላይ ሌላ ክፍል አለ። ይሄ የምድሩ ክፍል እና እንደዚህ እንደምታየው አልጌው በደንብ እንትን ውበት ስለነበረ ይሄ ተፍቆ ጣሊያን በወረረን ጊዜ ይችን ቤተ መንግስት ፕላስተር አድርጎ አሁን ከሌሎቹ የምትለዩ እቺ ፕላስተር ነች አይደል? ለምን ቢባል እነሱ ለራሳቸው ሴፍቲ ብሎ ፕላስተር አድርጎት ነበር በሲሚንቶ። ኦኬ። ያንን ነው እንደገና ሲሚንቶን ፓርት አስለቀቀው። አሁን በእድሳቱ በኖራ እንደዚህ ፕላስተር ያደረጉት። ይችኛዋ ለየት ትላለች ከሌሎች።
ይሄ ደግሞ ቤተ መዛግብት ያሉበት በዛ ጊዜ እንግዲህ ሊቃውንቱ እዚህ ጋር መጥተው ያስተዳደረ የቴዎሎጂ እንዲሁም ሃይማኖታዊ እዚህ ዘጋጁ ነበር። የብርሃን በተለይ እንዳው ወረቀት ስላለ ወደ እንስሳት ለእርድ ከተፈጸመ በኋላ ወዳቸው ተፈጥሮ በተፈጥሮ ጿት ቀለም ከተዘጋጀ በኋላ እዚሁ ጋር ተዘጋጅቶ ሃይማኖታዊ ይዘት ያላቸው ለገዳማት ለቤተክርስቲያን እንዲሁም ደግሞ ያስተዳዳሉ። በተለይ እነ ፍትሐ ነገሥት በዛ ጊዜ እንዳሁን ህገ መንግስት እንደምንለው ፍርድ የሚሰጠው እዛ አስተያየት ስለሆነ አይ ቲንክ በሰዓቱ ግን ነገሮቹ እነዚህ የሆነ አሁን ቅድም ያየነው የእንፋሎቱም የሆነ ነገር ሲገኙ ከሃይማኖቱም አንፃር ነው መሰለህ። ኖርማል እንደ ሳይንስ አይታወቅም። ነገሮቹ እንደ ጥበብ ነው የምታዩት። ለመልካም ነገር ነው የምትጠቀሙት። ተተኪ ልጅም ስላለ እነሱ ሲያልፉ የግድ ቤተሰብ ነው የሚመጣው። ስለዚህ እነዛ ደግሞ ዝም ብለው በዘፈቀደ መጥተው ወንበር ላይ አይቀመጡ፣ መማር አለባቸው። ስነ ምግባር፣ አስተዳደር እሱን ካልተማሩ መውጣታቸው። ለዛ ነው እነሱ የሚማሩበት ቴዎሎጂው ሳይቀር እዚሁ ተዘጋጅቶ ይሰጣል። እና ይህ አርከሪ እንደዚህ ክፍት ነው የነበረው። እንደምታየው ምስሉ ላይ ጣራው ይሄ ክፍት ነው የነበረው። እንደዚህ አርጅቶ ነበር። ታወሮቹ ፈርሰው ነበር። ስለዚህ ነው እንደገና በዚህ መልኩ የታደሰ። አሁን እዚህ ጋር ደግሞ በጣም ኢንተረስቲንግ ፓርት ማለት ነው በጥገና ጊዜ የሰሩትን አፕሪሼት ማድረግ ስላለብን ኦኬ እዚህ አሁን እንዲህ ስታየው እዚህ ጋር ሌላ ሎድ መጨመር ይህን ቅርስ ማጣት ነው የሚሆነው አይደል? ምንድነው አዩትና እነዚህን ፒላሮች ነው ያቆሙ። እነዚህ ፒላሮች ብረቶች ናቸው። ኦኬ ቀጥታ እስከ ሁለተኛው ፍሎር ድረስ ወጥተው በዳዶ የሚታሰሩ ናቸው። ከታሰሩ በኋላ ጣራውን ሸፈኑ እና ይሄ ሎድ ከዚህ ከቅርሱ ጋር ምንም አይነት አታችመንት የለውም። ማን የያዛቸው? እነዚህ ነው ተሸከሙ። ያ ማለት ከዚህ ጋር ምንም አይነት ግንኙነት የለውም። ስለዚህ አንድ ምርጥ ስራ የተሰራው ደግሞ እዚህ ጋር ነው። ኦኬ በእድሳቱ ማለት ነው እንጂ አሁን እኔ ባለሙያ አይደለሁም የኪነ ህንፃ፣ ግን እንደ ሌማን እውቀት ስታየው እንዲህ 400 ዓመት ከሞላው እዚህ አርጅቶ ከምታየው ህንፃ ላይ ሌላ ክብደት ብጨምርበት ይዞት ነበር። አራ ይመል ራሱ እንትን እያለ እየፈረሰ የነበረ። አዎ መታደሱ ባይዞ በጣም አሪፍ ነው። ትልቅ ነገር ነው። በጣም ይሄ እኛ ከዚህ ከቅርስ የሀገራዊነት ስሜት ባለፈ ዳቧችን ነው። በቅርብ ርቀት ሁነን ጉዳቱን የምናየው አሁን ለምሳሌ ሳሙኤል ምስራቁ ያለ ኢትዮጵያዊ እንደ አንድ የኢትዮጵያ ቅርስ አድርጎ ነው የሚያየው አይደል? እኛ ግን ከዛ ባለፈ ምን መገበውን ጭምር ቁስለቱን ያውቃል። ጊዜውን ጠብቆ ያው እሱ ያለው የሚፈቀደው ነው። እንደምታየው የአባት የልጅ ልጅ በአንድ ድልድይ የተያያዘ ነው የነበረው። እነዚህ የምታየው ግንባታ ሁሉ አዳራሾች እንደነበሩ ነው ታሪክ የሚገልጸው። ግን በዛ በጦርነቱ ጊዜ በርከት ያለ ውድመት፣ ይሄ ጣሊያን ወረራ በርከት ያለ ውድመት አድርሷል። እንግዲህ ይኸውን አራተኛው ንጉስ ያሰሩት ዳዊት ይባላል። አድባር ሰገድ ዳዊት። በነገራችን ላይ ነገስታቶች የንግስና ስም አለ፣ የዓለም ስም አላቸው። እንደገና ያው ክርስቲያን ስለሆኑ ደግሞ የክርስትና ስም አላቸው። ኦኬ። ስለዚህ ፋሲለደስ ዓለም ሰገድ ተብሎ ነገሱ። ኦኬ። ልጃቸው ዮሐንስ አላፍ ሰገድ፣ የልጅ ልጃቸው ኢያሱ አዲያም ሰገድ፣ ዳዊት ደግሞ አራተኛው ትውልድ አድባር ሰገድ ተብሎ ምንድነው የሰራው? ይሄ ሙዚቃ አዳራሽ ነው። ኦኬ። የአንበሳ ግቢ አንበሳ እንግዲህ እስከ 1984 ዓመተ ምህረት እዚህ ግቢ ይረባ ነበር። 84 ማለት የቅርብ ጊዜ ታሪክ።
ሽግግር ወቅት የኢህአዴግ መንግስትና ደርግ ጋር ያደረገው ጦርነት እስከዛ ድረስ አንበሳ ዝግቢ ይረባ ነበር። በቀዳማዊ ኃይለ ሥላሴ ዘመን እሳቸው ማስፋፊያ ይሆን ዘንድ ይህን የብረት አጥር ቀጭኗል። ማስፋፊያ በዙሪያው ጨምረው የአንበሳ ዶበልን እዚህ ወደ አዲስ አበባ እንዲሄድም አድርገዋል። እና 6 ኪሎ የነበሩት የነዚህ ዝርያዎች ናቸው። አሁንም አሉ አዛር። ወደ አንድነት ወስደዋቸዋል መሰለኝ። ስለዚህ በዚህ በዳዊት ዘመን ቁጥሩ በርከት ስላለ ይሄ አንበሳ እንደዚህ አይነት ኬጅ ተዘጋጅቶ ከዛ ጊዜ ጀምሮ ይገለገሉበት የነበረ ነው። በአሁኑ ትንሽ ሰፋ ብሏል እንደምታየው ብረት አጥሩ። ይህን እንደጨረሱ መልሶ አንበሳ የማስገባት እቅድ ተይዟል። የምታየው አሁን ዙሪያው የብረት አጥሩ አንበሳ ይገባል። መግባት አለበት። ይሄ ሙዚቃ አዳራሹ ከዚህ ከመደሰት ከመዝናናት ባለፈ አንድ ትልቅ ቁም ነገር አለ በዛ ዘመን። እሱ ምንድነው? መረጃ ነው። ሰዎች ሀሳባቸውን የሚገልጡበት መንገድ ወይ ቅኔ ነው ወይ ግጥም ነው። ያ ደግሞ በዘፈቀደ አይገኝም። ከህብረተሰቡ የተወጣጣ ሰው እዚህ አዳራሽ በግብዣ መልክ ይጠራሉ። አለማጫዋች ወይም አሁን አዝማሪ የምንላቸውም አብረው እስከ ሙዚቃ መሳሪያዎች ይጋበዛሉ። የነገስታቱ ጸሐፊ ትእዛዞችም አብረው ይታደማሉ። ነገስታቶችም አሉ። ስለዚህ ሰውን ጠጁን ወይም ከጋበዟቸው በኋላ ሞቅ ሲላቸው ያው አለማጫዋች ካለ ተቀበል ነው የሚሉት አይደል? ተቀበል ብሎ ሲያስገጥሙ እነዛ ጸሐፊ ትእዛዝ ግጥሙን እየሰሙ አንድምታውን ያ ማለት እየገለበጡ አንድምታውን ይተረጉማል። ምን ለማለት ተፈልጎ ነው? ለምሳሌ አበበ የሚባለው አስገጣሚ እናንተ ያላችሁ ችግር ደርሷል የሚል አንድምታ ካለ እንዴት ደረሰ፣ በማን ደረሰ የሚለውን መረጃ ያዙ ማለት ነው። ምክንያቱም ችሎት በሚቀመጡበት ሰዓት የተጓደለ ፍርድ አይሰጡም። ኦልሬዲ መረጃ ይዘዋል። ሌላው የማስጠንቀቂያ ያዘልን ከሆነ ለምሳሌ አለሙ የሚባል ደግሞ ያው እናንተ እዚሁ ናችሁ መቼም ችግር ሊደርስ ነው በዚህ ኤሪያ የሚል አንድምታ ያለው ግጥም ከሆነ ያስገጠመ ያ ችግር ቶሎ ሳይደርስ ሃንድል ያደርጋሉ ማለት ነው። ስለዚህ ከመዝናናት ከመደሰት ባለፈ በዋነኛነት ይሄ እንደዚህ አይነት መረጃዎችን ለማስተዳደር ይጠቀሙበታል። ሌላው ይሄኛው በኢያሱ ጊዜ የተሰራው የእንፋሎት መታጠቢያ ሙሽባ ያልሆነ አራት የሚደርስ ነው የነበረ የእንፋሎት መታጠቢያ ዝግጅት። አሁን ሕክምና ሲስተም ከሆነ በዛ ጊዜ ህብረተሰቡን ተመሳሳይ ችግር ቢገጥም ምንድነው የሚሆነው የሚለውን ንጉሱ ቀድሞ መልሰዋል። ፋሲሊቲ ምንድነው ይሄ ፐብሊክ ሙሽባ ግን በዛ መዋኛ ገንዳቸው አቅራቢያ አሰርቷል። ለምን ጣሃውን የሚባለው አሁን አክሰሱን ተጠቅሞ ለህብረተሰቡ እዛ ጋር ተሰርቷል። ተመሳሳይ ፕሮብለም ሲገጥመው ህዝቡ ወደዛ ሄዶ ውበቱን ለመጠቀም እንዲሁም ሕክምና ከሆነ ሄዶ እዛ ይጠቀማል። እዚህ ጋር ያለው ግን የነገስታቱ እና የነገስታቱ በአማርኛው ሲጻፍ እዚህ ጋር የታይፒንግ ኤረር ነው እንጂ ወሸባ ብለውታል። ውሽባ ነው። ወሸባ ከሆነ በኢትዮጵያ ዘፈን ነው። እንደምታውቀው ወሸባ የተባለ ይጨፈራል። ይሄኛው ግን ውሽባ ነው። ውሽባ ሊትራሊ ሚን ስቲም ወይም ሳውና እንደማለት ነው። ስለዚህ እንደዚህ ፍርስትራሽን የነበረ ይሄ ከዛ ፍርስትራሽን ወጥቶ ነው በዚህ መልኩ የታደሰ። እንዳልኩ በርከት ያሉ ክፍሎች አሉ። ለምሳሌ እዚህ ጋር የሚያልፉበት ነው። እቃዎቻቸውን የሚያስቀምጡበት ሸልፍ መሰሎች አሉ። እዚህ ጋር እዚህ ወጡ ደግሞ ልብስ የሚቀይሩበት ክፍሎች አሉ። ልብስ ቀይረው እዛ በኋላ እንፋሎት ነው የሚጠቀሙት። ስለዚህ ይሄ ውሽባ ይሄ እንደምታየው ቀንዶች ነበሩ እዚህ ጋር። ቀንዶቹ ያው ልብስን ለመስቀል እንደዚህ የሚጠቀሙበት ነው። እዚህ ጋር ደግሞ በጣም ወድ የምትላቸው ብራስሌት ኔክሌስ ሊሆን ይችላል። ጀምባር የሚለው
ይቀመጡና መዝጊያ ነበረው የእንጨት መዝጊያ ይዘጋል። ከዛ እንፋሎትን ለመጠቀም ውስጥ ነው። ኦኬ ይሄ የምታየው ለዛ እንዳየነው አይነት ሌላኛው እንፋሎት መታጠቢያ ነው። ትንሽ ሳይዝ ተለቅ ይላል እንጂ እዛኛው እሳት ይነዳል። ይሄ ክፍት የሆነው ስፔስ ፍላት ስቶን የሚሆንበት ድንጋይ የሚሆንበት ነው። ሲያገል ውሃ ይጨምራል። ስለዚህ እንፋሎት ሲኖረው በዙሪያው ቁጭ ብሎ ይጠቀማል። በጣም ግለት ሲሰማቸው ተመሳሳይ ሲስተም ታየው ይከፈታል። እዚህ ጋር እነዚህ መስኮት መሰሎች አሁን ተከፈቱ እንጂ በዛ ጊዜ ዝግ ናቸው። ለብርሃን ተብሎ ነው የተከፈቱት። በዚህ መልኩ ነው ሙሽራ የሚጠቀሙት። እዚህ ጋር ሜዲቴት የሚያደርጉበት አለ አርምሞ ምናምን አርምሞ። አሁን እዛም ቅድም እንዳልከው በጣም ብዙ ጊዜ ራሱ ሊቆዩ ይችላሉ። አርምሞ ያደርጋሉ ማለት ነው። ጠፉ ሲባል ሙሽራ ገብቶ ነው የሚሉት። ይሄ ሁሉ አሁን ትራዲሽናል ይሆናል ማለት ሀገራችን ሰላም ከሆነ ምክንያቱም ብዙ በዚህ ሙያ ላይ የሆኑ እንፋሎት ከባድ አይሆንም። ይህን ሲስተም መልስ አክቲቭ ማድረግ ከባድ አይሆንም ብዬ ነው የማስበው። አዎ። ስለዚህ ብዙ የስራ ዕድል ይፈጠራል። አንዴ የተገኘ ነገር ስለሆነ ራሱ ይሄንን ኖርማል ኢንተርናሽናል ማድረግ ይቻላል። የሆነ ነገር ክሬት አድርገን ጋር ጎብኝተው መጠቀም ከፈለጉ ሮያል ስቲም ባዝ ብለህ ማስጠቀም ነው። ኦፍ ኮርስ እንዲሁም የሆነ ማሽን ራሱ ክሬት ብናደርግና ለውጭ ሀገሮች ምናምን ኤክስፖርት ብናደርገው ራሱ። ይሄኛው ደግሞ አምስተኛው ንጉስ ያሰሩት ሌላኛው ግንባታ ነው። አጼ በካፋ ይባላሉ። የዳዊት ወንድም ወይም የኢያሱ ሶስተኛ ልጅ ናቸው። ኦኬ። ስለዚህ የፋሲለደስ አምስተኛው ትውልድ ማለት ነው። ምንድነው ያሰሩት? ትልቅ የግብር አዳራሽና እዛ ጋር ደግሞ የፈረሶች ፓርኪንግ ቦታ ነው። ኦኬ። በዛ ጊዜ መሳፍንቱ መኳንቱ እዚህ ለግብዣ በሚጠሩበት ሰዓት በስልጣን ተዋረድ መሰረት ፈረሶቻቸው እዛ ጋር ፓርክ ይደረጋሉ። የመጀመሪያው ንጉስ ፈረስ እዛ ጋር ከታሰረ ቀጣዩ እሱ እያለ በተዋረድ ኦኬ። እዚህ ጋር ደግሞ ነገስታቱ በኢትዮጵያን የመጋገብ ስትይ ክቡ ጠረጴዛ አለ አይደል? ተደርድሮ ሰዎች 7 እና እዛ በላይ የሆኑ እስከዛ ድረስ ባሉ ተደርድረው የሚመገቡበት የነበረ ነው። ይሄ እንግዲህ በወረራው ጊዜ ጣሊያን በወረረን ጊዜ ከዛ አገልግሎት ሳይሆን የተጠቀሙት እነሱ የመሳሪያ ማከማቻ ስቶር ነው እና ነበር ጣራውና አስወግደው ኮንክሪት አደረጉ። ኦኬ። ጣሊያኖቹ ማለት ነው። ይሄም የነሱ ስራ ነው። ይሄ ወለሉ ጣውላ ነው ይታያል። ኦኬ። ይሄ በዚህ ስራ እንደውም ጣሊያን ይታወቃል። እንደዚህ አድርገው በ5 ዓመት ወረራው መሳሪያዎቻቸው እዚህ ስቶር ይደረግ ለነሱ መሳሪያ ሴፍቲ ሲባል። ኦኬ። እና የኖራ ግንባታ ከሲሚንቶ ግንባታ ጋር ባላንስ ሊሆን ይችላል። ስታይ ይሄ ነገር ሄቪ ስለሆነ ወሉ እዛ ጋር ወደዚህ አቅጣጫ ገድሏል። አዎ። እና የቅርስ ጥበቃ ድርጅት ጊዜያዊ መፍትሄ በሚል እንደምታየው እነዚህ አይነት ብረቶች ከዚህ እስከዛ ጫፍ ድረስ ድጋፍ ይሆን ዘንድ እዛም በውጭ ስታየው ይሄ ብረት ነው። እና በካፋ 9 ዓመት ነው በንግስና የቆዩት። ወንድማቸው ዳዊት 5 ዓመት ነው። ኦኬ። ኢያሱ 24 ዓመት ነው የቆዩት። ስለዚህ ፋሲለደስ ነው ትልቁ 35 ዓመት። ኦኬ። ልጃቸው ዮሐንስ 15 ዓመት። ኦኬ። ስለዚህ ከዚህ ከአጼ በካፋ ቀጥሎ ደግሞ የአጼ በካፋ ልጅ የሆኑት ብርሃን ሰገድ ኢያሱ ሁለተኛው ተብሎ ነገሱ። ብርሃን ሰገድ ኢያሱ ሁለተኛው ሲነግሱ ሕፃን ነበሩ፣ 8 ዓመት ዕድሜ። እንግዲህ የደረሰ ልጅ ከሌለ ግድ ነው ምንም ማድረግ አይቻልም። ሌላ ከዚህ ከቤተሰብ ውጭ ሌላ መጥቶ አይነግስም። ኦኬ። ስለዚህ ኢያሱ ነገሰ። ሲነግስ ግን ሕፃን ስለሆነ አገር ማስተዳደር አይችልም። ምን ተደረገ? እናቲቱ እቴጌ ምንትዋብ ሞግዚት ሆና አብራ ነገሰች። ልጅ አሳዳጊ ሆና አብራ ነግሳ የመጨረሻውን ቤተ መንግስት አሰራች። ከዚህ በተጨማሪ እቴጌይቱ ይሄን አሰራች። ይሄ ምንድነው? ቀጭን ፈታዮች ግንብ ይባላል። በዛ ጊዜ ወይዛዝርቶቹ ሙያ ይማሩበት የነበረ ነው። እዚህ ጋር መጣው ፈትል እንዴት እንደሚፈታ፣ ጠጅ ወይም ዶሮ ወጥ እንዴት እንደሚሰራ ይማሩበት የነበረ።
ከ25 ዓመት በኋላ ልጁ አድጎ ስልጣኑን ተረክቦ ቤተሰብ መስርቶ ኢዮአስ የተባለ ልጅ ተወልዶ ኢዮአስ ለ14 ዓመት አስተዳደረ። ስለዚህ ወርቃማው የነገስታቱ ዘመን እዚህ ግቢ 1630 በፋሲለደስ ተጀምሮ 1769 በኢዮአስ ይጠናቀቃል ማለት ነው። ከዛ በኋላ ዘመነ መሳፍንት ያልኩት ዘመነ መሳፍንት ደግሞ 86 ዓመት ነው የፈጀ ብጥብጡ። 86 ዓመት ሙሉ እንግዲህ አገሪቱ ጨለማ ውስጥ ላይ ያለች የሁሉ እውቀት ሁሉ ስልጣንና ስልጣን መሰረት አድርገው እርስ በርስ እየተፋጁ አገሪቱ ሙዳል ሆነ ብትንትን ነው የወጣው። በዛ ይህ ሲስተሙን ቆመ ማለት ነው። ከዛ በኋላ ነው 1855 ላይ ዳግማዊ ቴዎድሮስ ነገሱ። እናም ተበታትና የነበረችን ሀገር እንደገና አንድ አድርገው ማስተዳደር ጀመሩ። እሳቸው እዚህ 2 ዓመት ቆዩ። ኋላ ላይ የጦር ቤዛቸው መቅደላ፣ የመሳሪያ ፋብሪካቸው ጋፋት ይባላል። ደቡብ ጎንደር ደብረ ታቦር ስለነበር ወደዛ ነው ሙቪ ያደረጉት እና የዘመናዊ ታሪክ መስራች ንጉስም እሳቸው ናቸው። በርከት ያሉ ዘመናዊ ስራዎችን ሰርተዋል። ለምሳሌ ካደረጓቸው ጦርነቶች አንዱ የግብጽ ጦርነት ላይ ተሸንፈዋል። ይህንን ጦርነት ደግሞ እሳቸው ሽንፈቱን አምነዋል። ለማለት ምንድነው የሰለጠነ ዘመናዊ መሳሪያ የታጠቀ ጦር ነው ያሸነፈን፣ እኛም እንደነሱ መዘመን አለብን በማለት ይሄ ብረት ኢንዱስትሪ ሰርተው ሴባስቶፖል የተባለ መድፋቸውን ያሰሩ ለዛ ነው። ሌላው የዘጌ ገዳም በመሄድ እዛ ጣና ላይ ካሉት ደሴቶች አንዱ የባህር ላይ መጓጓዣ ጀልባዎችን አሰርተው። ሌላው ደሞዝ እየተከፈለው አገርን የሚጠብቅ ሰራዊት ፎርም የተዘጋጀው በሳቸው ጊዜ። አሁን ሞደርን ሲስተም ያመጡት እነሱ። ስለዚህ ንጉስ በዚህ በሰሩት ስራ አረኩምና የእሳቸው አማካሪ ሆኖ የሚያገለግሉ የነበሩ እንደ አማካሪ የውጭ ሰዎች ናቸው። ለምሳሌ ጆን ቤል ይባላል፣ እንግሊዛዊ ነው። ላውደን የሚባልም አለ አብሮ። እነሱ ባማከሯቸው የራሳቸው እቅድ ሆኖ የተማረ የሰው ኃይል ከውጭ ዓለም እንዲመጣ ፍላጎት አደረባቸው እና ደብዳቤ ጻፉ ለእንግሊዟ ንግስት ቪክቶሪያ። ያ ደብዳቤ ደግሞ ምላሽ ሰጣቸው። እዚህ ተናደዱ ንጉስ ወደ 9 የሚደርሱ አውሮፓውያን የነዚህ መታሰር የከነከናቸው እንግሊዞች ዜጎቻችንን ለማስፈታት በሚል በኢትዮጵያ ላይ ጦርነት አወጁ። ስለዚህ ናፔር ይባላል የጦር መሪ። የኛ ሀገር ውስጥ ሰዎችን በተለያየ ጥቅም በማታለል መሪ አድርገው መቅደላ ድረስ ሄዱ። በእንግሊዝ የጦር ታሪክ ነው የሚባለው እንደዛ አይነት ዝግጅት አድርገዋል። ምክንያቱም ተፈሪውን ገናናውን የአፍሪካ ንጉስ ልንዋጋ እንሄድና ብለው የሌለ ዝግጅት አድርገው ነው የመጡት። በዛ ሰዓት ራሱ እነዚህ አውሮፕላኖችን ይዘው ነው የመጡት። በሰዓቱ ይሄ በረጅም ርቀት ተተኳሽ ሮኬት ሳይቀር ይዘው መጡና እንግዲህ መቅደላ ሳይደርሱ ነው በሽሎ ወንዝ ከላይ በመሆን አምባውም በዛ ተወንጫፊ መሳሪያ መደብደብ የጀመሩ። ስለዚህ በዚህ ጦርነት የንጉሱ ቀኝ እጅ የሆኑት ገብርዬ መሞታቸውን ሲሰሙ በጠላት እጅ አልሞትም በመሆኑ መቅደላ አምባ ላይ ህይወታቸውን ሰው አፄ ቴዎድሮስ። ከዚህ በኋላ እንግዲህ ጎንደር ፋሲለደስ አባት ሲሲኒዮስ ይባላል። ቅድም እንደነገርኩ በዚህ ሳይሆን ጎርጎራ ነው የነገሱት። እዛ ጀምረን እስከ ቴዎድሮስ ማብቃት ስናይ ለ250 ዓመት ጎንደር የኢትዮጵያ ዋና ከተማ ናት። ከዛ በኋላ ግን 1872 ላይ ዮሐንስ አራተኛው ነግሰው ካፒታሉን ከዚህ ወደ መቀሌ ሙቭ አደረጉ። እና እስከ 1889 ዮሐንስ አራተኛው መቀመጫውን መቀሌ አድርጎ ሀገሩን ሲያስተዳድር 89 ወይም በእኛ 81 ዓመተ ምህረት መሐዲስት ወይም ደርቡሽ የምንለው በመተማ በኩል ወረረ። እናም በዚህ ጊዜ ይህን ጦር ለመውጋት ንጉሱ ወደ መተማ ሄዱ። መተማ ላይ በተከናወነው ጦርነት እሳቸው ተገደሉ። ከዚህ በኋላ ማን መጡ? ከአንኮበር ዳግማዊ ምኒልክ
እሳቸው እዛ ተቀብተው እንግዲህ ወደ እንጦጦ አድርገው ከተማን የቆረቆሩ። ከምኒልክ ቀጥሎ ልጅ ኢያሱ ይመጣሉ። ልጅ ኢያሱ ቀጥሎ ደግሞ የሚኒልክ ልጅ የሆነችው ዘውዲቱ። ከዘውዲቱ ቀጥሎ በኢትዮጵያ የመጨረሻው ንጉስ ቀዳማዊ ኃይለ ሥላሴ 1930 ላይ ነግሰው ከዚህ በኋላ ንግስና በኢትዮጵያ ቆሞ ሶሻሊስቱን ተቀበለ። የሶሻሊስቱ መሪ ደግሞ ማናቸው? መንግስቱ ኃይለማርያም። እሳቸው ለ17 ዓመት እያለ ነው እንግዲህ ታሪኩ ይቀጥላል። ታሪኩ ስቲል ይቀጥላል። አሁን ያለቀ አይደለም፣ ይቀጥላል። አዎ ይሄን ይመስላል ውሏችን። እንግዲህ ብቻ በጣም ደስ የሚል ነው። በጣም ረካው ግልጽ እንዲሆን የምትፈልገው ካለ ማብራራት እንችላለን። ኦኬ። ተጨማሪ መጽሐፍቶች በእንግሊዝኛ